ልማት ላይ እንደ ሀረር ከተማ ከ2012 ጀምሮ ሲሰሩም ሲተገበሩም የነበሩ ነገሮች አሉ። አሁን ሞር ደግሞ በተለይ በ2017 ዓመተ ምህረት ጀምሮ የተለያዩ መመሪያዎችን በማዘጋጀት ከፌዴራል የተዘጋጁትን አዶፕት በማድረግ ወደ ትግበራ ለመግባት በጣም ብዙ እንቅስቃሴዎች እየተደረጉ ነው። ስፔሻሊ ከሪል ስቴት ጋር ተያይዞ ከሚክስድ ዩዝ ጋር ተያይዞ ከከተማ ልማት እና ኮንስትራክሽን ቢሮ ጋር በጋራ በመሆን የተሰሩ ስራዎች አሉ። ሌላው በማህበር ተደራጅተው ቦታዎች ተሰጥቷቸው ግንባታውን እንዲያከናውኑ ፕሮሰስ የተጀመረበት አለ። ኦልሬዲ አሁን ወደ 3 የሚሆኑ ማህበራት መሬት እንዲያገኙ በመሬት ልማት በኩል የተደረገበት አለ። ይህንንም ያው በዚህ ኤጀንሲ አስተባባሪነት በጋራ ከከተማ ልማት ጋር አብረን እየፈጸምን ያለነው ነው። ከዚህ በተጨማሪ በ2017 ላይ የጀመርነው የአፓርታማ ግንባታ ነበረ። ግንባታ ለማካሄድ እና ሰዎችን ተጠቃሚ ለማድረግ ከተጠቃሚው ብሮችን በመሰብሰብ በዛ እንደ መነሻ ግንባታዎችን በማከናወን ለተጠቃሚዎች ተደራሽ ማድረግ በሚል ነው መነሻ። በዛም አንደኛው ያወጣ ነው የነበረው በ3 ዓመት ሙሉ ክፍያውን እንዲያጠናቅቁ መነሻ ክፍያው 30% ቅድሚያ ክፍያ እንዲከፈል እና ወደ ኮንስትራክሽን እኛ ከገባን በኋላ ደግሞ አጠናቀን ስናስረክባቸው በ3 ዓመት ውስጥ ሙሉ ክፍያውን እንዲከፍሉ በሚል በየስቴጅ የሚከፈልበት ሚንስ ነበር ያመቻቸ ነው። አሁን ኔክስት ማድረግ ያለብን በሚል እንደ ቢሮ የወሰድናቸው እንትኖች አሉ፣ አክሽኖች አሉ። አንደኛው የዲዛይን ማሻሻያ ነው። ዲዛይን ማሻሻያ ተደርጎ ዋጋውን ማሻሻል አንደኛው ነው። ሁለተኛው ደግሞ የሚከፈልበትን ወይም ደግሞ ተጠቃሚው ቤቱን ካገኘ በኋላ 3 ዓመት የነበረውን የተወሰነ ማራዘም ነው። ሌሎቹን የማበረታታት ግን ከከተማ ልማት ጋር በጣም ብዙ ስራዎች እየተሰሩ ነው። ለማህበራት ለተደራጁ ማህበራት የመሬት አቅርቦት ማድረግ እና ወደ ግንባታ እንዲገቡ ማድረግ ሰፖርት የማድረግ ስራዎችን እያከናወንን እንገናኛለን። የኮንስትራክሽን ዘርፉ ላይ የቤቶች ልማትና የኮንስትራክሽን ኤጀንሲ እንደ ከተማም አቅጣጫ ተቀምጦበት በትኩረት እየተሰራው ያለው የትምህርት ዘርፍም ላይ የጤና ዘርፍም ላይ ተቋማትን የማሻሻል የማዘመን ውጤታማ የማድረግ ስትራቴጂ ተነድፎ ነው እየተሰራ ያለው እና ያንን ደግሞ ውጤታማ ለማድረግ ትምህርት ቤቶችን እድሳት ማድረግ፣ የትምህርት ቤቶች ማስፋፊያ፣ የጤና ዘርፉንም በዛው መልኩ የእድሳትና የማስፋፊያ ስራዎች በሰፊው ሲሰሩ ነበር በግብርና። እነዚህን ነገሮች ደግሞ ያው ኮንስትራክሽን እንደመሆኑ በእኛ ተቋም ውስጥ በሰፊው ስፔሻሊ ከጥራትም ጋር ተያይዞ ከዲዛይን ስራው ጀምሮ የኮንስትራክሽን ስራውን በሱፐርቪዥን ሙሉ ስራውን ሲከናወን ነበረ። እንደ አጠቃላይ ስናየው ከ2015 ጀምሮ ወደ 133 የሚሆኑ ፕሮጀክቶች ናቸው እንደ ከተማ ኢምፕሊመንት ሲደረግ የነበረው እና እነዚህን ከጥራት አንጻር በኳሊቲ ዴሊቨር ለማድረግ በጣም አበረታች የሚባሉ ለውጦች ታይተውበታል። ስፔሻሊ አሁን ከኋላ ያሉትን እያየን ስንመጣ 2017 ላይ የነበረው 80% የሚሆን ነው አፈጻጸማቸው እንደ አቨሬጅ ስናይ ፕሮጀክቶችን ያላቸው እና አሁን ላይ ደግሞ ኔክስት ወደ 90% ለማድረግ ነው። ይህ የሚያሳየው የፕሮጀክቶች አፈጻጸም በጣም እየተሻሻለ መምጣቱን እና በፍጥነት እያለቁ መምጣታቸው ነው። ይህ ደግሞ በጣም ደስ የሚልና አበረታች የሚባል ስቴጅ ላይ ነው አሁን ያለ ነው። በጣም ፕሮጀክቶች በፍጥነት ኢቨን ኦቨርናይት የሚሰሩበት በ3 ሽፍት እየተሰሩ ያሉበት ሁኔታ ነው ያለው። ከዛ በተጨማሪ የፕሮጀክቶች ኳሊቲን በተመለከተ የቤቶች ግንባታን ወይም የመንግስት ኮንስትራክሽንን ብቻ ሳይሆን የመንገድ ዘርፉም ላይ በመግባት የጥራት ቁጥጥሮች እናደርጋለን። ላቦራቶሪ ተቋም አለን። ስለዚህ በዛ የምርምር ስራዎች ይደረጋሉ። የአፈር ምርመራ ይደረጋል፣ የብረት ይደረጋል፣ የኮንክሪት ይደረጋል። ከኳሊቲ አንጻርም ቼክ የምናደርግባቸው ሚንሶች ወደኛ ተቋም በመምጣት በዛ ልክ ነው እየተሰራ ያለው።